ኢሬቻ ጥንቁልና ነው፣ ኢሬቻ ባዕድ አምልኮ ነው እያላችሁ በየዓመቱ የኦሮሞ ሕዝብ በአንድነት ሆኖ ፈጣሪውን የሚያመሰግንበትን ይህን ታላቅ የሆነ የኢሬቻ በዓል ለማጠልሸት ለማንቋሸሽ የምትጥሩ ሰዎች ይህንን ቪዲዮ በደንብ አዳምጡኝ። እውነት እናንተ እንደምትሉት ኢሬቻ ጥንቁልና ነው? መልሱን በጥላቻ ሳይሆን በቅንነት እውነትን ማወቅ የምትፈልጉ ካላችሁ በደንብ አዳምጡኝ። የመጀመሪያው ከስያሜው እንነሳ። ኢሬቻ ማለት በራሱ ምን ማለት ነው? ምስጋና ማለት ነው። እሺ ምስጋና ከሆነስ ለማን የምትሉ ከሆነ በደንብ አዳምጡኝ። ከክርስቶስ ልደት በፊት ከአይሁዳውያን ውጪ ያሉ የተለያዩ ቅርጻቅርጾችን እያበጁ ጣዖት እየሰሩ ፈጣሪያችን አምላካችን ብለው በሚሰግዱበት እነዛን ጣዖታትን በሚያመልኩበት በዛ ሰዓት ኢትዮጵያ ውስጥ የሚገኘው የኦሮሞ ሕዝብ አይ ይሄማ በፍጹም ሊሆን አይችልም፣ እስቲ ተራራዎችን ተመልከቱ፣ ሸንተረሩን ተመልከቱ፣ ወንዙን ተመልከቱ፣ ዛፎችን ተመልከቱ፣ አእዋፋትን ተመልከቱ፣ ሰማይን እንደዚህ እየዘረጋ ምድርን እንደዚህ ያስዋበ በ24 ሰዓት ውስጥ 12ቱን ሰዓት ለምሽቱ 12ቱን ሰዓት ደግሞ ለቀን አድርጎ እንደዚህ አበጃጅቶማ የፈጠረ አንድ አካል አለ ብለው አመኑ። የዛን አካል ስምም ዋቃ ብለው ጠሩት። ያንን ዋቃ ወይንም ፈጣሪ ብለው ያመኑበትን አካል ደግሞ የሚያመሰግኑበትን በዓል ኢሬቻ አሉት፣ ወይንም ምስጋና ማለት ነው። በእርግጥ ኢሬቻን ባዕድ አምልኮና ጥንቁልና የምትሉት አብዛኞቻችሁ ባለማወቅ ቢሆንም ሆም ብለው ግን ከኢሬቻ ይልቅ ለኦሮሞ ሕዝብ ካላቸው ጥላቻ የተነሳ በጭፍን ይህንን በዓል ለማንቋሸሽ በየዓመቱ የሚጥሩ ብዙ ሰዎች አሉ። ኢሬቻ በነገራችን ላይ የኦሮሞ ሕዝብ በአንድነት ተሰብስቦ ፈጣሪውን የሚያመሰግንበት በዓል ብቻ አይደለም። ኦሮሞ እንደ ኦሮሞ ራሱንም የሚያሳይበት የሚያስተዋውቅበት ትልቅ በዓላቸው ነው። የአለባበስ ስርዓታቸውን፣ የአመጋገብ ስርዓታቸውን፣ የአጨፋፈር ስርዓታቸውን ብቻ ብዙ ነገሩን ኦሮሞ እንደ ኦሮሞ ማንነቱን የሚገልጽበት የሚያሳይበት ታላቅ በዓላቸው ነው። ምን አለበት የኦሮሞ ሕዝብ ኢሬቻ ብሎ የሚያከብረው በዓልን ባታምንበት እንኳን ብታከብርለት። ለምሳሌ የፕሮቴስታንት፣ የኦርቶዶክስ፣ የእስልምና እምነት ተከታዮች ለዘመናት ተከባብረው ኖረዋል። ይህ ማለት ግን አብረው ስለተከባበሩ ኦርቶዶክስ የእስልምናን ትምህርት ተቀብላለች ማለት አይደለም። ወይንም እስልምና የኦርቶዶክስ ተዋሕዶ እምነት አስተምሮትን ተቀብሏል ማለት አይደለም። ፕሮቴስታንቱም አብሮ ተከባብረው ይኖራል ማለት እስልምናን ወይንም የኦርቶዶክስ ተዋሕዶ እምነትን አስተምሮ ይቀበላል ማለት አይደለም። ከነልዩነታችን አንዳችን የአንዳችንን እምነት ክብር ሳንነቃ በፍቅር በአንድነት መኖር እንችላለን ማለት ነው መከባበር ማለት። በዚህ አጋጣሚ ለኦሮሞ ወንድሞቻችን፣ እህቶቻችን፣ አባት እናቶቻችን በሙሉ እንኳን በአንድነትና በፍቅር ሆናችሁ ፈጣሪያችሁን ለምታመሰግኑበት ለታላቁ ለኢሬቻ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ።